ስም አበባ ለማ ይባላል እና የገባውበት ደረጃ ሰላም አስከባሪ ነው። የገባው ስገባ ያው እዛው ገባው ሐምሌ 16 ቀን የገባው ከዛ ሐምሌ 17 ወደ ሆነ ሰላም ሄድ ከዛም በኋላ ወደ ሆነ ሰላም ከሄድን በኋላ እዛ ተጠንፈንም ቆየን። ብዙውን እንትን ሲያደርጉ ነበር፣ መብታችንን ሲያፍኑን ነበር። ሰላም ዘመድም ሰላም አትበሉ ሲሉ ነበር። ምክንያቱም በቃ እንደዚህ በቃ ቅጣቸውንም አላውቅ ዘመድ ሰላም አትበሉ አማራንን አትበሉ ብዙውን ሲሉ ነበር እነሱ። ከዛ በዛም ምክንያት ብዙውን ሲጨቁኑ ቆየና ከዛ ዝም ብሎ አብዛኛው ፋይብ ላይ ያለ ዝም ብሎ በሚናም ሲሄድ ነበር እና ከዛ እኔ የገባውኝም ስገባ መሳሪያ እጅ አውጥቼ ሆነ ተፋኖ ጋር ተንቀሳቅሼ ወንድሞቼ ጋር ተዋግቼ እንደነሱ ተዋድቄ በቃ እንደነሱ ሲቆስ ሲሰው ተሰውቼ ብዬ ምኞት የሚሄ ነበር። ገባውና ከዛ የሆነ መሳሪያ የሚሰጡኝ ነበር ብዙን ጊዜ። ከዛ ያስወርዱኛል ይሰጡኛል ይሰጡኛል። እዚያውን መሳሪያ ሰጠውኝም እዚያው ቁጥጥር በቁጥጥር ነው እና ከዛ እኔ ልቤ እዚህ ነው ከፋኖ ጋር ነው። መቼም ከነሱ ጋር ትግል እንደማልታገል ተስገባ ማውቀዋለሁ። ከዛም ቀን ጀምሮ ወደ ቋሪት ስንመጣ ወደ ዛውን መሳሪያ ማክሰይ ላይ አስታጠቁኝና ገነታቦ ስንቀባ የገነታቦ ተወላጅ ነው ተብሎ ሁሉ የገነታቦ ቀርቶ አማራጭ ተሆነ ወደ በቃ መሳሪያ እየወረደ ነው ያለው። አሁን ትጥቅ ደረጃ ላይ በመከላከያ ደረጃ እንኳን በሰላም አስከባሪ ደረጃ እና በዚያ ምክንያት መሳሪያን ሲያስወርዱኝ ምን ሲሉኝ እኔንም ስንት ሲያስሩኝም ነበር። አስረውኝም ሙለዋል ያራሉ በቃ ምን ይላሉ ይሄን አረክ ያሉ በጥርጣሬ ስን ጓዶችም እየታሰሩ ሆነ ሰላም ይያሉ ጓዶችንም እየሰው ነበር። የተሰዋም አለ አሁን ከኔ ጓዶች ከዚህ ሄደ እና በዚያ ምክንያት እኔ ስኖር ምን አባታቸው ቢያንስ እኔም ባይሰጡኝ ከነሱ አመጣለሁ ይያል ከአባል መሳሪያ አባል ጓደኞች ይሰጡኝ ነበር። የአባል ጓደኛ ሳይሆን እኔ ያመራር መሳሪያ ማምጣት የፈለው ያውላቸው የሚባል ፖሊስ ነበር በፊት ማገር ሲያጠብና እሱ የሻምብል መሪ ሆኖ የሻምብል መሪ ነበር። የሱ መሳሪያ አስቀምጦ ቁጭ ታለበት ምን አባታ አመጣለሁ እዚያው ተፍቱ ላይ ያየ ብድግ አድርጌ ስንት ኃይል ባለበት እዚያ ኃይል ማል ወጥቻለሁ። መሳሪያ ንጀ ተሌልቱ 4 ሰዓት ላይ ነው እዚያው ግዳጁ ለና መሽተን እዚያ ላይ ቁጭ እንዳልነው እዚያ ላይ ገደም እንዳልነው እዚያው ላይ የተቀመጥነው ተሌልቱ 4 ሰዓት ከዛ እዚያው ላይ ቁም እያለ ስንት ጥይት ተተኮሰብኝ ስንት አፈሙዝ ወደኔ ዙሮ ስንት ኋላ እንዲያሞ በሬን ሁላ ሲተኩሱብኝ ነበር። ከዛ የሚያዞርኩና እንዲያም ልማት አገኝ አጣውኝም ብዬ 4 ጥይት ተኩሽባቸዋለሁ። 4 ጥይት ተኩሽባቸው ግን ግር ብለው ተመልሰው ወደ በሚያንጫ ነው ኃይል አደራጅቶብናል አስበላን እያሉ መለሳቸው። ኃላፊው ተመለሰው ሁላው ግር ብሎ ሄደልኝ። ከዛ በላይ ተሻግሬ እኔ ጣሊያን ተሻግሬ ሄድኩኝ። ከዛ ጣሊያን ሰደም ተንቻ አደርኩ ወዲያ ጣሊያን ላይ ለሊት ተንቻ አደርም ለሊት መንገድ አልጓዝም ብዬ ሲጠባ ግን ቢያው በማክሰኛ አርጌ ማክሰኛ ማለት ደረስኩ ጣሊያን የሚባል ሀገር እንደዚህ በዚህ አርጌ በእነንጭላላ አርጌ መጥቼ አድር ያለው ሀገር የገብቻለሁ። ያው ታገር የገብቸም ዛሬም ከወንድሞች ከፋኖ ፊት በመድረስ በሰላም ወንድሞችን ፋኖችም ተቀብለውኛል። ነገም ዛሬም እነሱን ቦታውንም ምክንያቱም ከተም ስለማይደኝ ስላልኩ ሳይሆን ምን ቦታ ላይ ጥይት እንዳለ ምን ቦታ ላይ መሳሪያ እንዳላቸው ስለማውቃት ምን ቦታ ላይ ኃይል እንዳለ እኔ ተናንተ በፊት ከዛሬው ጀምሬ በጀሌ በባዶ ጀዩን አብሪ ሁኝ እገባለሁ እና እንደዚህ ነው ስራው። በቃ የአማራ ልጅ ሆነ ትጥቅ ማውረድ መታሰር እንዳልሆነ ኮምፖይ ሲመጣ መላክ ኮምፖይ በመጣ ቁጥር 4 5 6 ሰው 7 ሰው ነው ወደ እስር ቤት የሚላክ ያለ እና እኔ ምኞት የሚየ ነበር ስጋ ሆነ ሰላም ላይ ፍተሻ ላይ ነበር። አንድ ሰው አሲጀማላ ቋሪት ያን ያል ዱላ ሲደባደቡ ነገር ፍላቀው እኔ አንድ ሆነ ሰላም ፍተሻ ማንም የእንግላል ፋኖች ማውቃቸው ፋኖች ሙሽራ ሁለት መኪና ዘው ይሄዱ አገኛቸው ስፈትሽ ስገባ ሳያቸው አፈርኩኝና በሉ በቃ ቸሪያርሳችሁ በቃ ከዚያ ስልካቸውን አፈላልጌ የኛ ሀገር ልጆች ትናንሽ ዘመድ ይሆናል የነሱ ዳግመ ባካችሁ በወንድ ልጅ አምላክ እንዳትመጡ ብዬ በኔ ደረጃ ሌላ ሰውያችሁ ብዬ እነዚህ ልጆችም ሰድጃለሁ እና እኔ ያወጣኝ የልቤ ቀንነት ነው። በቃ ዲቫ ባገሬ ላይ በወንድሞቼ ላይ ዲቫ ባለመስራቴ ነው። ከማክሰኝን ጀምሮ ገነታቦ እስከሚገቡ ድረስ ከብዙ ህብረተሰቡን እየዘረፉ ነበር ያገዛው ስራ ጠባቂዎች ማለት ነው። ስለተሰራው በአካል ስለነበር ምስክርነትህን ስጠን። ያው የታወቀ ነው በይፋ የተነገረም የተሰራ ስራ ምን ነው። እርግጥ ተዘርፏል፣ ብዙዎች ተዘርፏል። ብዙ ያልተዘረፈ ነገር የለም። ሱቅም ስንት በቃ የቀረ የቤት ዕቃም አልቀረ የልጆች ያለ ራሱ ጫማ 30 የማን ሚና የበቀቱን ይያሉ ሚኒሻ የነበሩት እዚህ ነበርናይቸው ይሄ ብርቴ በቃት የማን ሚና የበቀት ይያለ ስንቱን በኩንታ ላይ ከተፍ ሲለግሱ ነበር። እነሱ ሰሞን ሚናውን ሰሞን ማን ነው የሚባል እዚህ ፋኖ የቆየ ልጅ አለ ሰሞን ሙጭ ነው መሰለኝ የሚባል እና እሱ ራሱ በጣም እነሱ በቃ ያልዘረፉ ነገር የለም። አሁን እሱ ሆነ ሰላም ነው አስጨው በኩንታል ወደ ስንት ኩንታል አስጨው እዛ እንደውም እኔ እርግጠኛ ባልሆንም እዛ ጀምሯል ነው የተባለ ሱቅ አስጀምሯል ነው የተባለ በዚህ ብሉ እና ስንት ያልተዘረፈና እንትን ያልተባለ ሱቅ የለም። እዛ ላይ ቤት ተቀምጣ ስትገኝ ነው ውጭ ተብላ እየተደበደበች ቤቷን ለቀየደች የቤቱ ዕቃ ሲዘረፍና ብዙ ነገር አንዳንድ ጅል ነገሮች ብዙ ታሪክ እና ነው ያለው ነገር
ለአማራው ተስፋ አላቸው ብለህ ታስባለህ? የለም የአማራ ተስፋ የሚባል ነገር የለም። በቃ አማራ ነኝ እንዳትል ነው በቃ አለቃ። አሁን ይሄን አረንጓዴ ቢጫ ቀይ የሆነ ልጅ ባለፈው በመሳሪያው ሲያቀለበልብ ጠመጠመ። ይሄ አማራነት ነው አማራ ነኝ ለማለት ነው ተብሎ ልጁ እንዳም ታስሮ ነበር። አንድ ቀን ያልታስሮ ነበር። ከእናንተ መካከል ነው ታስሮ የነበረው? አዎ ከኛ መካከል አማራ ነኝ ካለ ይታሰራል። አዎ አማራ ነኝ እንደዚህ ምናምን ቋጭን የአማራ ነኝ አይባልም ምናምን ነው። አራም የሚዘርፈው ማን ይሸርም ጀግና ነው ተዘረፈ ጎበዝ ይባላል። ያው እርግጥ በቃ ዘርፊያ በቃ ዙሮ በቃ አዘረፉ ነው የሚለን እሱ ራሱ ስብሰባ ላይ በቃ አሁን እንደገባችሁ ሳትዘነቁ ሌላ ዘረም ብላችሁ አውጡ ዝም ብላችሁ እና አሁን ደግሞ የተያዘው ስራ ደግሞ ማህበረሰቡን ያውቁ ለማባበል ያውቁ አሁን መሳሪያ ውስጥ ታገኙ ገበሬ አሁን ለጊዜው እንዳትነኩ በቃ እናችሁ ሰውን በቃ ቆይ ማታሉት ህዝብ አልቻልነው መስቆይ እና አባብልና ህዝቡን እንስበከው እያሉ አሁን ራሱ እንትን ሲያርዱ ነበር። አሁን በጦም በፋሲካ ጦም እያረዱ ሲበሉ ነበር እያረዱና ሲበሉ ነበር እየተደበቃችሁ ብሉ ማለትም ዘዋል። አሁን ያው ህዝቡን በቃ እናሳምነው በቃ እንደዚህ ያረግን እያሉ አሁን ደብር ሁሌ ነው የሚውሉ በቃ ፖለቲካቸው ከባድ ነው። የእውነት ፖለቲካቸው ከባድ ነው። አሁን እዚህ አንድ ቀን ጣሊያን ልጅ የተመታዋል መስኒ የማይመቱም እንጂ ሰበሰበና ጎበዝ እነዚህ ጣሊያን ሞቶ ልጅ የእናንተ ጓደኞች እኮ ናቸው እናንተ እና ፖለቲካቸው በጣም ከባድ ነው። ፖለቲካቸው እዛ ከባድ ነው። መነካካት ከባድ ነው። በፖለቲካቸው ነው ስንቱን ሰው ማህበረሰብ ስለዛለም አሁን አስተባባሪው ወታደሩም እየተመካከረ ነው የሚዘርፍ። አዎ እሱ አይደል ቀድሞ ዘርፊያ የሚገባ እንዴት ስንት እንዴት የተለበሰ ፎጣ ነው የፋኖ ነው ወይስ ሌላ? ኦራ የፋኖ ሱቅ ነው ዝም ብሎ እንጂ ምን የሚያውቀው ነው ሱቅ ዝም ብሎ ሲያው ዘርፉት የነበር ሱቅ የመቱት ሳለ የማይመለከተው ንጹሃን በማያገባው የተመታለ። አይ እዚህ ሲመታኔ ባይኔ ያላየውኝ እንትን ማክሰ ግን መተዋል። እናቱ ተው ብላ በወንድ ልጅ አምላክና እንደዚህ ተንበርካ ያለ እናቱ ፊት ነው እንዳውም እንደዚህ አድርጎ የመታው ምንም ፈርቶ ተኩስ ያኛ ተኩስ እየተኮሰ ተበሩ በርጎ ሲወጣ ያልሽ ዝም ብሎ ሲመቱት እና እናቲቱ መጀመሪያ ልጅ ቁስለኛ ነው የሆነው። ከዛ እናቲቱ እባካችሁን ምንም አያውቅም እባካችሁን ልጅ ነው ያለች ተርጋዋ ስትመጣ ከዛ እንዳውም ሰውየቱን ራሱ ሊመታት ሲል ተኩሶ ሲስታት ኋላ እናቱ ነፍስ ሆነና ሄዳ ቤቷ ገብታ ህይወቷን አትርፋለች። እና እንደዚህ ነው ሰው ይመታሉ እርግጥ ሲብል አሁን ደግሞ ሰው የሚመቱ ደግሞ ሰው መሀል መምታት ተዋል ደግሞ ድብቅ እያደረጉ ወደ ዱር ነው እየመቱ ያለ ደግሞ አድራሻውን ማጥፋት ተዘዋል። አሁን መተው መሬሳውን እዛው በሚያና መደበቅ እየያዙ ነው አሁን ደግሞ ያለው ነገር። እንግዲህ እዚያ በርካታ ወጣቶች አንድ መሳሪያ ለማምጣት ሁለቱም ደግሞ ካገዛዙ ጋር ሆነን እንታገላለን ብለው እውነት መስሏቸው የሄዱ የተለያዩ የኛ ልጆች አሉ። ለነሱ የምታስተላልፈው የምትመክረው ምክር ምንድነው? እዛ ምን ጊዜም እኮ አሁን ለምሳሌ እዛ ያሉ ወጣቶች በአመራር ፊት አሁን እኔ ለምሳሌ አንድ ጓደኛ በቃ እዛም እነ ክዳውን ምናምን ብዬ አላማ እንጂ ጓድ ላወጣ ምችል ነው ተናግሬ እዛው ላይ ያሳስራ ምን ይላል እና እንጂ አሁን ወጣት እዚያ ወደ 60 ምናምን የሚሆን ወጣት አለ የገባ ዝም ብሎ እና ያ ወጣት አገኛለሁ እያለ እንደ ፈቅ ብሎ 3-4 ሆኖ እኮ የፋኑን ታሪክ ሲናገር እነሱም በቃ መቼ ነው ተፋኑ ጋር የምንገናኝ መቼ ነው መሳሪያ የሚሰጡን እያለ ነው ሲወያ የሚውለው ወጣቱ ራሱ እንትን ወረዳ መሪው መኳንም የሆነ ቀን ሰበሰበና በቃ እኔ ብርሃን ጎበዝ ለድን የትንሽ ቀን ነው ቀርቶ እኔ መረጥ አድርጌ 1-2 ጓደኞች እጄ ብርሃን ነው ጫካ ያን ጀምገባ እያሉ ነውና ጓደኞች ወንድሞች እኔም ይሆናል ብዬ ገብቼ ነበር እና ግን ገብቼ እንደማያንሳ ነውና በቃ ከወገኖቻችሁ ጋር ታገሉ እዚህ እናቴ ወንድም ልጅ እያለ ከወንድም ጋር ታገል እባክህን በቃና ምንም ነገር የምትሆነው ነገር የለ። እኔ ምንም ነገር በሞራል ነው የተቀበሉኝ። ምንም እዛውነ ስታስቡ ምን በቀልት የነሱ ፖለቲካ ይገፋሉ በካራ እያሉ ስንት ወጣት ሊመጣ ያስብና አራ ተደበደቡኝማ ተገረፉኝማ ተገደሉ ብላችሁ የምታስቡ ወጣቶች አላችሁ። ግን እንደኔ እኔ ራሱ በድፍረት ያረጉኝን ያርጉ ብዬ ነበር የመጣሁት። ግን የነሱ ፖለቲካ እየሰማው እኔም እና ተገረፉ የሚገረፉ ብዬ በድፍረት በቃ የመጣሁት። ግን አሁን እናንተ ራሱ ብትመጡ ምንም ነገር የምትሆኑት ነገር የለም። እነሱ ጎን አብሯችሁ የሚታገል ሰው ታገኙ ምንም ነገር የሚሏችሁ ነገር የለም። ወደ ሀገራችሁ ወደ ቤተሰብ